السلام عليكم ورحمة الله وبركاته. እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። አሁን የምገኘው ከሆስፒታል ወጥቼ መድኃኒት ፍለጋ ላይ ነኝ ያለሁትና ሰሞኑን በጣም ሳጨናንቃችሁ በጣም ሳሳስባችሁ ነበረ። ስቶሪ አድርጌ ነበረ ሁላችሁም ዱአ አድርጉልኝ ብያችሁና ሁላችሁም በውስጥም ደውላችሁም ስትጨናነቁና ዱአ ስታደርጉልኝ ነበረ። አላህ ያክብርልኝ፣ አላህ ይውደድልኝ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እኔምና አልሐምዱሊላህ ረቢል ዓለሚን ብዙም የሚያሰጋ ነገር አይደለም። ትንሽ አሞኝ ነበረ፣ ትንሽ ብቻ የደም መርጋት ነበረብኝ ወደ ሆዴ ውስጥ አካባቢና እግሬ ላይ። እሱ ትንሽ የመጨመር ሁኔታ ይታያል ነው የተባልኩት። ግን እሱ ደግሞ መድኃኒት ተሰጥቶኛል። ሌላ የሚያሰጋ ነገር እንደዛ ምንም ነገር የለብኝም። አልሐምዱሊላህ ረቢል ዓለሚን በጣም ስለምትወዱኝ በጣም ሰፖርት ስለምታደርጉኝ እና ወላሂ ከአላህ በታች እኔ እናንተ ናችሁ ያላችሁልኝ ከአላህ በታች። ምክንያቱም ሰው መኖር ማለት በጣም ትልቅ መታደል ነውና እናንተ አላችሁልኝ ከአላህ በታች። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ሁላችሁም ስላሰባችሁ ስለተጨነቃችሁ አፉ በሉኝ ስላሳሰብኳችሁና አታስቡ፣ አትጨናነቁ። አሁንም ዱአ አድርጉልኝ። ውጤቴ ደርሷል። ምንም የሚያሰጋ ነገር የለም ነው የተባልኩት። ግን መድኃኒቶች ተሰጥቶኛል፣ ሌሎች መድኃኒቶችም ተሰጥቶኛል። አልሐምዱሊላህ ኢንሻአላህ ከ3 ወር በኋላ ቼክአፕ አለኝ። ከዛ ውጪ ግን ምንም የሚያሰጋ ነገር የለም ነው የተባልኩት። እወዳችኋለሁ፣ አከብራችኋለሁ። ኢንሻአላህ መኖር ይቀጥላል። ምንም አይነት ነገር በህይወታችን ውስጥ ቢመጣ ተስፋ አልቆርጥም። እናንተም ተስፋ እንዳቆርጡ አውቃለሁ። በጣም ከባድ ሁኔታ ውስጥ ነኝ ያለሁት፣ በጣም ከባድ ማለት ነው። ግን የፈለገ ነገር ቢሆን በጣም ብዙ ከባድ ጊዜያቶችም አሳልፌያለሁ። አልሐምዱሊላህ አላህን የያዘ ደግሞ ወድቆ አይወድቅም። ኢንሻአላህ ወደፊት እንቀጥላለን። ኢንሻአላህ ከኔ ብዙ ነገር ትጠብቃላችሁ፣ ከኔ በጣም ብዙ ነገር ኢንሻአላህ። እኔም ደግሞ ከዚህ የበለጠ ትልቅ ቦታ ትልቅ ደረጃ ደርሼላችሁ እናንተንም ማመሰግናችሁ ይሆናል።